ዛሬ በቦሴማድ ኢንዶሚ ነው የምንሰራው። በጣም የሚያቃጥል የሚጣፍጥ ኢንዶሚ ነው የምንሰራው። አብረን እንስራ፣ እስከ መጨረሻው እዩት። መጥበሻ ጣድኩኝ፣ ዘይት አደረግኩ፣ ነጭ ሽንኩርት፣ ቀይ ሽንኩርትና ቲማቲም አንድ ላይ ያደረግኩኝ በምታዩት መሰረት። ከዛ በኋላ እንደዚህ አበሰልኩኝ አንድ ላይ። እንደዚህ ቆንጆ ሆኖ ከበሰለ በኋላ የሾርባ ማንኪያ ግማሽ የሚሆን በርበሬ ያደረኩበት። ከበርበሬው ጋር አቁላላሁት። እዛ እንደዚህ ቆንጆ ሆኖ ከተቁላላ በኋላ ውሃ ጠብ እያደረኩኝ ማለት ነው። ካቁላላሁኝ በኋላ ቅመም አንድ ላይ የተፈጨ ቅመም አደረኩኝ። ለሽንኩርት፣ ኮረሪማ እና በሱ ብላ አንድ ላይ የተፈጨ ማለት ነው። ሚጥሚጣ የሻይ ማንኪያ 2 አደረኩኝ። እንደነገርኳችሁ በጣም የሚያቃጥል ነው መስራት የፈለኩት። ጨው አደረኩኝ። የኢንዶሚውን ቅመም አደረኩት። ከዛ በኋላ አንድ ላይ እንደዚህ ቀላቀልኩኝ። ቃሪያ አደረኩበት፣ አንድ ቃሪያ ደቀቅ አድርጌ ከትፌ። ከዛ በኋላ እንደዚህ አቀላቀልኩና አስቀመጥኩኝ። የኢንዶሚ ውሃ ጣድኩ። ሲፈላ ኢንዶሚውን አደረኩኝ። እንደዚህ ሲበስል ከስልሱ ላይ አድርጌ ቀላቀልኩኝ እና በጣም ነው የሚጣፍጠው። ሞክሩት። ላይክ እያደረጋችሁ ደግሞ ዩቲዩብ አለኝ፣ ሰብስክራይብ አድርጉልኝ። ዩቲዩብ ባዮ ላይ አለ እየገባችሁ። ከዛ እንደዚህ ነው ቀርቧል። አመሰግናለሁ።